ሰላም ለእናንተ ቤተሰቦች እንዴት ናችሁ? በባለፈው ክፍል አንድ ቪዲዮ በየቀኑ በስልካችን ስክሪን ላይ የምናጠፋውን ውድ ጊዜ ነገ ህይወታችን ላይ ምን ያህል ተጽዕኖ ሊያሳድር እንደሚችል ተነጋግረን ነበር። ዛሬ ደግሞ ከዚህ ሀሳብ ቀጥለን ያንን የተረዱትንና የቆጨንን እውነት በተግባር ወደሚለውጥ ታላቅ ኃይል እንዴት እንደምንቀይረው እነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። ይህን ቪዲዮ ዝም ብሎ መስማት ብቻ ሳይሆን ዛሬውኑ የመጀመሪያውን እርምጃ እንድትወስዱ የሚያደርጋችሁ እውነተኛ መነሻችሁ ነው። ሁላችንም በየዕለቱ ቲክቶክ ላይ፣ ፌስቡክ ወይም ደግሞ ዩቲዩብ ላይ ሰዓታትን እናሳልፋለን። ነገር ግን የራሳችንን ጊዜ ወደ ራሳችን የገቢ ምንጭ፣ ወደ ራሳችን ማንነት መገንቢያ ለምን አንቀይረውም? የራሴን ቪዲዮ በዩቲዩብ በቲክቶክ ወይም ደግሞ በፌስቡክ ፔጅ ላይ ብጭን ምን ሆናለሁ ብላችሁ ራሳችሁን እንድትጠይቁ ፈልጋለሁ። እና ዛሬ ይህንን ጥያቄ እንዴት ወደ ተግባር እንደምንቀይረው የምንመልስበት ቀን ነው። በተለይ ደግሞ ይህ መልእክት በሰው ሀገር፣ በሰው ቤት ውስጥ ሌት ተቀን እየደከማችሁ ለቤተሰባችሁና ለራሳችሁ የተሻለ ህይወትን ለመፍጠር ለምትታገሉ ውድ እህቶቼና ወንድሞቼ ይህ መልእክት ለእናንተ ነው። አውቃለሁ ስራው አድካሚ ነው። የሰው ፊት ማየቱ ደግሞ ሌላ ስቃይና ህመም ነው። አንዳንዴ የተስፋ መቁረጥ፣ የብቸኝነትና የድካም ስሜት እንደሚሰማችሁ ሙሉ በሙሉ እረዳለሁ፣ እኔም እየኖርኩበት ስለሆነ። ነገር ግን እህቴ ሆይ ያንቺ ዕጣ ፈንታ ሁልጊዜ በሰው ቤት ውስጥ መስራት ብቻ እንዳይሆን ያንን አድካሚ የስራ ቀን አሳልፈሽ ማታ አልጋሽ ላይ ጋደም ስትይ የምታገኛትን አጭር ሰዓት የራስሽን ዩቲዩብ ቻናል ወይም ደግሞ የቲክቶክ አካውንት ለመገንባት ልትጠቀሚባትስ? እኔ ምን እሰራለሁ፣ ምንስ እውቀት አለኝ ብለሽ ልትጨነቂ ትችያለሽ። ነገር ግን በአሁኑ ሰዓት ዓለም እጅግ ተቀይራለች። አሁን ላይ ቪዲዮ ለመስራት ትልቅ ካሜራ፣ የኮምፒውተር ወይም ደግሞ የቴክኖሎጂ እውቀት አያስፈልግም። ዛሬ ሁሉም ነገር እጅሽ ላይ ባለው ስልክሽ ብቻ መጀመር ይቻላል። ለምሳሌ እንደኔ ፊትሽን ሳታሳይ ድምፅሽን ብቻ በመቅረጽ ወይም ደግሞ በዕለት ተዕለት ህይወትሽ ውስጥ የምታያቸውን ቀለል ያሉ ነገሮች በማጋራት መጀመር ትችያለሽ። አስተውሽ፣ ሌሎች ሰዎች ቪዲዮ የሚሰሩት ከኛ የተለዩ ወይም ደግሞ የተሻሉ ሆነው አይደለም። ዋናው ነገር ፍላጎቱና ቆራጥነቱ ነው። የኔ ተሞክሮና ውጣ ውረድ ልንገራችሁ። ይህንን ሁሉ ስነግራችሁ ዝም ብዬ ከመሬት ተነስቼ አይደለም። እኔ ራሴ ያለፍኩበትን እውነተኛ መንገድ ነው ማካፍላችሁ። ከዚህ ቀደም የተሻለ ነገር ለመስራት አስቤ በተለያየ ጊዜ 2 ቻናሎች ከፍቼ ነበር። ነገር ግን በወቅቱ ምን መስራት እንዳለብኝ አላውቅም፣ እውቀቱም አልነበረኝም። ነገሮች ሁሉ ግራ ገቡ። የሚያግዘኝ ፍንጭ ሳጣ ሰው ቤት ውስጥ ሆኜ በምን ዙሪያ ቪዲዮ እንደምሰራ ግራ ሲገባኝ ሁለቱንም ቻናሎች ተስፋ ቆርጬ ተውኳቸው። ያን የነበረኝ ብስጭት ዛሬም ድረስ አለ። ግን በድጋሚ ለመጀመር ወሰንኩ። አሁን ላይ የምትመለከቱትን አካውንት ለመክፈት በትክክለኛው መንገድ ለማስተካከል ብቻ ከ6 ወር በላይ ፈጅቶብኛል። አዎ በትክክል ሰምታችኋል። ሙሉ 6 ወራትን አስቤበታለሁ። ይህንን የምነግራችሁ ነገሮች ሁልጊዜ በአንድ ጀንበር እንደማይሳኩ ነው። መሳሳት፣ መደናቀፍ፣ ጊዜ መውሰዱ የጉዞ አካል ነው። የኔ 6 ወር የፈጀብኝን መንገድ እናንተ አሁኑኑ ባለው ምቹ ሁኔታ በጥቂት ቀናት ውስጥ እንድትጀምሩ ትፈልጋለሁ። እኔ ከስህተቶቼ ተምሬያለሁ። ያንን የተማርኩትን ደግሞ ለእናንተ አጋራችኋለሁ። አሁን ላይ ቪዲዮ ለመስራት ምን ሀሳብ ላምጣ፣ ስክሪፕቱን እንዴት ልጻፍ ወይም ደግሞ ድምጽ እንዴት ላስተካክል ብሎ መጨነቅ ቀርቷል። ምክንያቱም በአሁን ጊዜ እጅግ በጣም አስገራሚ የሆኑ የሰው ሰራሽ አስተዋይ ወይም ደግሞ የኤአይ አጋዥ መሳሪያዎች በነፃ ስልካችን ላይ ይገኛሉ። ቪዲዮን ለማቀናበር ካፕካት ወይም ደግሞ ሌሎች የተለያዩ መሳሪያዎች በጣም ምቹ የሆኑ አፕሊኬሽኖች አሉ። ለምሳሌ ቪዲዮሽን እንዴት መስራት እንዳለብሽ የሚነግሩሽ፣ የሚያማምሩ ጽሁፎችን የሚጽፉልሽ፣ እንደውም ድምጽሽን ወይም ደግሞ ፊትሽን ሳትጠቀሚ ሙሉ ቪዲዮ ሰርተው
የሚያስረክቡሽ የኤአይ አፕሊኬሽኖች ስልክሽ ላይ አሉ። ይህ ማለት ምን መስራት እንዳለብሽ ላጣሽው ሐሳብና አይዲያ ኤአይ መፍትሄ ይሰጥሻል ማለት ነው። የሚያስፈልገው ነገር አንድ ነገር ብቻ ነው። ለመማር ዝግጁ ነው። እኔ አልችልም፣ አይገባኝም የሚለውን የውስጣችንን ተስፋ አስቆራጭ ድምፅ አጥፍተን እነዚህን አዳዲስ ቴክኖሎጂዎች እንዴት እንደምንጠቀምባቸው ማወቅ አለብን። እኔም በዚህ ጉዞ ላይ የቻልኩትን ሁሉ ላካፍላችሁ ዝግጁ ነኝ። እንግዲህ እህቶችና ወንድሞቼ ሁላችንም በአንድነት ተባብረን ራሳችንን ለመለወጥ መነሳት አለብን። ተመልካች ብቻ ሆነን የምንኖርበት ዘመን ሊያበቃ ይገባል። የኛ ስክሮል ማድረግ ለሌሎች ሰዎች በየወሩ በሺዎች የሚቆጠሩ ገንዘብ ሲያስገኙ፣ እኛ ግን ጊዜያችንን ኢንተርኔታችንን እየጨረስን ባዶ እጃችንን አጨብጭበን እንቀራለን። ይህ እውነት ሊቆጨን ይገባል። ስለዚህ ዛሬውኑ ቆራጥ ውሳኔ እንወስን። ዩቲዩብ ቻናል፣ ፌስቡክ ፔጅ ወይም ደግሞ ቲክቶክ አካውንት ለመክፈት የመጀመሪያውን እርምጃ ውሰዱ። ስለ አከፋፈቱ፣ ስለ ኤአይ መሳሪያዎች ቪዲዮ እንዲሰራላችሁ ከፈለጋችሁ ጥያቄና ሐሳባችሁን በኮሜንት አስቀምጡ። እርስ በርሳችን ተደጋግፈን ተጋግዘን እየተማማርን ወደ ስኬት ጎዳና አብረን እንጓዝ። ዛሬ ትንሿ እርምጃ ብትጀምሪ ነገ ትልቁን ውጤት ታይዋለሽ። ይህ ቪዲዮ አዲስ መነቃቃትን ከፈጠረባችሁ ላይክ ማድረጋችሁን አትርሱ። ለምትወዷቸው እህትና ወንድሞቻችሁ ሼር በማድረግ የለውጡ አካል እንዲሆኑ አድርጓቸው። ቻናሉን ሰብስክራይብ በማድረግ ሁልጊዜ አብራችሁን ሁኑ። ስላዳመጣችሁኝ ከልብ አመሰግናለሁ። በአንድነት ሆነን ህይወታችንን እንቀይራለን። ጽናትና ተስፋ፣ ሰላምና ጤና ከእናንተ ጋር ነው። በቀጣዩ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ቻው።